ሰላም ጤና ይስጥልኝ እንኳን በደህና መጣችሁ። በዚህ ቪዲዮ የምንመለከተው ከኢንኦርጋኒክ ኮምፓውንዶች መካከል ቤዞችን ይሆናል። መልካም ቆይታ ይሆንላችሁ። A base is an oxide or hydroxide of a metal which neutralize acid to form salt and water. ቤዝ የምንለው ኦክሳይድ ወይም ሃይድሮክሳይድ የሆነ የሜታል ውህድ ነው። ይህም ውህድ ከአሲድ ጋር ሲጸገበር ወይም ሪያክት ሲያደርግ ኒውትራላይዝ በማድረግ ሳልት ኤንድ ዋተር ይሰጠናል። ጨውና ውሃን ይሰጠናል ከአሲድ ጋር በመናጸገብርበት ጊዜ። ቤዝ which are soluble in water are called alkalis. Bases which are soluble in water are called alkalis. ውሃ ውስጥ ሊሟሙ የሚችሉ ቤዞችን አልካሊስ እንላቸዋለን። An alkali is a substance that release hydroxide ion when dissolved in water. እንግዲህ ቤዞች በውሃ ውስጥ በሚሟሙበት ጊዜ ሃይድሮክሳይድ አየን ሪሊዝ ያደርጋሉ። ውሃ ውስጥ የሚሟሙት ቤዞች ደግሞ አልካሊ እንላቸዋለን። ስለዚህ ውሃ ውስጥ የሚሟሙ አልካሊ ውሃ ውስጥ በሚገባበት ጊዜ OH ማይነስ ሪሊዝ ያደርጋል፣ ሃይድሮክሳይድ አየን ሪሊዝ ያደርጋል። የቤዝ መለያ ባህሪው ነው ማለት ነው። ቤዝስ ሃቭ ቢተር ቴስት። ቤዞች መራራ ጣዕም ነው ያላቸው፣ መራራ ጣዕም አላቸው። ኮመን የሆኑ ቤዞች ለምሳሌ ሶዲየም ሃይድሮክሳይድ፣ ካልሲየም ሃይድሮክሳይድ ማግኘት እንችላለን። የተለያዩ ቤዞችን ማየት እንችላለን። Bases are named in the same way as other ionic compounds. The name of a cation is followed by the name of an ion. And that anion is named hydroxide. ምንድነው? ካታይኑ ወይም ፖዚቲቭ አየን ያለው የመጀመሪያው የሜታሉ ክፍል ከመጀመሪያ ይጠራል። ከዛ ሃይድሮክሳይድ ብለን የሃይድሮክሳይድ አናየኑን ኔጌቲቭ አየኑን ሃይድሮክሳይድ በማለት እንሰይማለን። በዚህ መሰረት ለምሳሌ ሶዲየም ሃይድሮክሳይድ እንላለን። ሶዲየም የሜታሉ ፓርት Na የመጀመሪያው፣ ከዛ OH ሃይድሮክሳይድ እንላለን። ካልሲየም ሃይድሮክሳይድ እንላለን። አሞኒየም ሃይድሮክሳይድ እንላለን። በዚህ መሰረት ቤዞችን እየሰየምን መሄድ እንችላለን። ፕሮፐርቲስ ኦፍ ቤዝስ። ቤዝስ ሃቭ ቢተር ቴስት። ቤዞች መራራ ጣዕም ነው ያላቸው። ኢፌክት ኦን አሲድ ቤዝ ኢንዲኬተርስ። ለምሳሌ ቤዞች አሲድ ቤዝ ኢንዲኬተሮች ላይ ያሳያሉ፣ የከለር ለውጥ ያሳያሉ። አልካሊስ ቼንጅ ዘ ከለር ኦፍ ኢንዲኬተርስ። ቤዞች እነዚህ ሶሊብል ቤዞችም ኢንዲኬተሮችን የመቀየር አቅም አላቸው፣ ከለር ይቀይራሉ ማለት ነው። ለምሳሌ ፌኖሊፍታሊን ኢን ቤዚክ ሶሉሽን ኢዝ ፒንክ ኦር ማጀንታ። ቤዚክ ውስጥ ወይም አልካሊን ውስጥ ፌኖሊፍታሊን ምን ይሆናል? ፒንክ ወይም ማጀንታ ከለር ያሳያል። ሜታይል ኦሬንጅ ኢዝ የሎ። ሜታይል ኦሬንጅ ደግሞ እንደዚሁ አልካሊ ሶሉሽን ላይ የሎ ያሳየናል፣ ወይም ቤዚክ የሆነ ቤዝ የሆነ ባህሪ ያላቸውን ወደ የሎ ይቀይርልናል። ሬድ ሊትመስ ፔፐር ተርንስ ኢንቱ ብሉ። ቀይ ደግሞ ሊትመስ ፔፐር ወደ ብሉ፣ ሊትመስ ወደ ብሉ፣ ሬዱ ወደ ብሉ ይቀይረዋል ማለት ነው። ቤዝስ ኒውትራላይዝ አሲድስ። ቤዞች አሲድን ኒውትራላይዝ በማድረግ ሳልቴን ዋተር ይሰጡናል። ሪያክት ያደርጋሉ ከአሲድ ጋር፣ ይህን ውጤቱም ሳልቴን ዋተር ይሆናል። ለምሳሌ ካልሲየም ሃይድሮክሳይድ የሚባል ቤዝ ቢኖረን ከሰልፈሪክ አሲድ ጋር እንዲጸገበር ብናደርግ ወይም ሪያክት እንዲያደርግ ብናደርገው ካልሲየም ሰልፌት የተባለ ጨውና H2O ወይም ዋተር ይሰጡናል ማለት ነው። pH scale is helping us to measure the strength of acidity or alkalinity. ስለዚህ ቤዝ ወይም አሲድ ያለው ጥንካሬ አንድ አይነት አይደለም። የጥንካሬ መጠናቸውን በpH ስኬል እንለካለን። አንድ የሆነ pH ስኬል አለን ማለት አሲዲቲው በጣም ጠንካራ ነው ማለት ነው። 14 የሆነ pH ስኬል አለን ማለት ደግሞ ቤዝ ነው፣ በጣም ቤዝ ነው ማለት ነው። ይሄ ነገር በዚህ መሃል ያሉት ቁጥሮች የቤዙንና የአሲዱን ጥንካሬ ይነግሩናል። 7 ነው ማለት ኒውትራል ነው፣ ቤዝም አሲድም አይደለም ማለት ነው። ስለዚህ ወደ 7 እየተጠጉ ሲሄዱ ሁለቱም አሲዲቲያቸውና አልካሊቲያቸው እየቀነሰ ይሄዳል ማለት ነው። ማለትም 6.5 ሲሆን ለምሳሌ አሲዲቲው ሎ ነው፣ ዊክ አሲድ ነው ማለት ነው። ወይም ደግሞ 7.5 8 ከሆነ ደግሞ ዊክ ቤዝ ነው ማለት ነው። እንደዛ ሜጀር እናደርጋለን ማለት ነው። ሴፍቲ ኤንድ ፕሪካውሽንስ ዋይል ወርኪንግ ዊዝ ቤዚስ። ከቤዞች ጋር ስንሰራ፣ በአልካሊዎች ጋር ስንሰራ እንዴት ነው መጠንቀቅ ያለብን አደጋ እንዳያስከትሉብን? ጀስት ላይክ አሲድ ቤዝስ ካን ኮዝ ሲቪር በርንስ ቱ ኤክስፖዝድ ስኪን ኦር ሲቪር አይ ኢንጁሪ ኦር ብላይንድነስ ኢፍ ኢንተርስ ኢን ዩር አይስ። በአይናችን ላይ ቢረጭብን በተለያየ መንገድ ቢያገኘን አደገኛ ጉዳት በቆዳችን ላይ በሰውነታችን ላይ ሊያደርስ ይችላል፣ ቤዝ ልክ እንደ አሲድ ሁሉ ማለት ነው። ለምሳሌም ሶዲየም ሃይድሮክሳይድ እና ፖታሺየም ሃይድሮክሳይድ የተባሉት በጣም ኮሮሲቭ ኤንድ ፖይዝነስ ቤዞች ናቸው። therefore they must be handled with a great care and you have to avoid contact with your skin and other parts of your body while working with these bases. እንግዲህ ከነዚህ ቤዞች ጋር ስንሰራ፣ ከየትኛውም ቤዞች ጋር ስንሰራ ጥንቃቄ ልናደርግ በጣም ይገባናል።
ይችላሉ። ኮሮሲቭ ባህሪ ያላቸው፣ ፖይዝነስ ናቸው፣ መርዛማ ናቸው። If base is spilled on your skin, wash affected area with plenty of water. Then treat the affected part with a weak acid such as dilute acetic acid to neutralize base. ቤዞች በሰውነታችን ላይ በቆዳችን ላይ በሚረጩበት ጊዜ በደንብ በብዛት ባለው ውሃ ማጠብ አለብን። ከዛም ከቻለን ዳይሉት አሴቲክ አሲድ ወይም የሎሚ ጭማቂ ወይም ዳይሉት አሴቲክ አሲድ ማድረግ አለብን እዛ ቦታ ላይ ሪያክት እንዲያደርጉና ኒውትራላይዝ እንዲያደርገው። if a base comes into contact with your eyes, wash the eye with plenty of cold water and advise medical doctor ይላል። ምንድነው ቤዝ ድንገት ወደ አይናችን ቢገባ ወዲያውኑ በብዛት ባለው ውሃ አጥበን ወዲያውኑ ወደ ሕክምና መሄድ አለብን ማለት ነው። if you drink a base by accident, neutralize it by drinking 1 to 2% dilute solution of acetic acid or lemon juice. and አሁንም ድንገት ሳናውቅ ቤዝ የሆነ ነገር ብንጠጣ ወይም ወደ አፋችን ብንወስድ ወዲያውኑ ዳይሉት በሆነ አሲድ አሴቲክ አሲድ ወይም የሎሚ ጭማቂ ወይም ማቼቶ መውሰድ አለብን ማለት ነው። if a base is spilled on your working table, wipe the spillage immediately. ምንድነው ጠረጴዛችን ላይ ምናምን ቢደፋ ቶሎ ጠራርገን ማንሳት አለብን። ምክንያቱም ከሌላ ነገር ጋር ከቆዳችን ጋር ከተገናኘ ጉዳት ስለሚያደርስብን። whenever bases are splashed on your clothes, wash affected part with running tap water. እንግዲህ በቧንቧ ውሃው እየፈሰሰ የሚሄድ ውሃ እጥብ አድርገን ማጥፋት አለብን። ያንን ኒውትራላይዝ እስኪሆን ድረስ ዳይሉት እስኪሆን ድረስ አቅሙ ደካማ ሆኖ የመጉዳት አቅሙ እስኪ እየታጠበ እንዲሄድ ማድረግ አለብን ከላዩ ላይ ማለት ነው። ኒውትራላይዜሽን ሪአክሽን ኤንድ ሳልትስ። እንግዲህ ኒውትራላይዜሽን ሪአክሽን ምን ማለት ነው? አሲድ እና ቤዝን በማጸገብር ወይም ሪአክት እንዲያደርጉ በማድረግ አዲስ ሳልት መፍጠር ነው። the reaction of acids with basic oxides or bases to form salt and water is called neutralization reaction. applications of neutralization reaction in daily life. በዕለት ተዕለት ኑሯችን ላይ ምን ይመስላል? እንዴት ምን ላይ እንጠቀመዋለን? ይህን neutralization reaction የምንለው in our everyday life we come across many situations which involve neutralization reactions. The following examples will illustrate common neutralization reactions that occur around us. እንግዲህ በአካባቢያችን የሚፈጠሩትን neutralization reactions እንመልከት እስቲ። neutralization at home በቤታችን ውስጥ ለምሳሌ የመጀመሪያው ቅርብ ለሁላችን የሚሆነው toothpaste contains bases that neutralize the acid produced by bacteria in our mouth. ለምሳሌ የጥርስ ሳሙና ምንድነው በውስጡ ያለው? ቤዞች ናቸው ያሉት። ከቤዝ ነው የሚሰራው። ይህ ቤዝ ምን ያደርጋል? ኒውትራላይዝ ያደርጋል። በአፋችን ውስጥ በባክቴሪያ ምክንያት የሚፈጠሩ አሲዶችን ኒውትራላይዝ በማድረግ ተጽዕኗቸውን ወይም ጉዳታቸውን ይቀንሳል ወይም ያጠፋል ማለት ነው። በምኑ ምክንያት? ቤዝ ስለሆነ ከአሲዱ ጋር ሪአክት በማድረግ። ቤኪንግ ፓውደር is usually used to help cake rise. ቤኪንግ ፓውደር እንጠቀማለን ለምሳሌ ቤዝ ነው። በዚህም በኒውትራላይዜሽን ሪአክሽን ኬኮችና ዳቦች እንዲነፋፉ ያደርጋል። ኮንዲሽነር is used with shampoo to prevent small scale on hair which make your hair unmanageable. እንግዲህ ጸጉራችን ውስጥ ኮንዲሽነሮች በመግባት ጸጉራችንን እንዲመቸን የሚያደርግልን ነገር ወይም እንዲለሰልስ ወይም ወደ ፈለግነው ነገር እንዲታዘዝልን ለማድረግ የሚመቸን ኮንዲሽነርም በዚህ ኒውትራላይዜሽን ሪአክሽን ምክንያት ነው። ኒውትራላይዜሽን ኢን ሄልዝ ለምሳሌ አንቲ አሲድስ ኮንቴን ቤዝስ such as aluminum hydroxide and magnesium hydroxide to neutralize excess acid in the stomach. በጨጓራም ህመም ምክንያት ለምሳሌ አሲድ በጨጓራችን ብዙ ሲረጭ ህመም ይሰማናል። ይህን ህመም ለመቀነስ አንቲ አሲድ እንወስዳለን። ማግኔዥየም ሃይድሮክሳይድ ወይም አሉሚኒየም ሃይድሮክሳይድ በመውሰድ አሲዲቲው ኒውትራላይዝ እንዲወድ እንዲጠፋፋና እንዲቀንስ ማድረግ ይቻላል። ለምሳሌ ቪኔጋር is acidic in nature which is used to cure wasp stings that are alkaline in nature. እንደ ተርብ ያለ ነገር ሲነድፈን ቪኔጋር እናረግበታለን። ተርቡ የሚነድፈን መርዛማ ነገር አልካሊን ስለሆነ ይህንን አልካሊን ለማጥፋት አሲዲክ የሆነ የሱን ኒውትራላይዝ የሚያደርግ ነገር እንጠቀማለን። በዚህም ቪኔጋር እንጠቀማለን ማለት ነው። በዚሁ ተመሳሳይ ቤኪንግ ፓውደርን አልካሊን የሆነውን ቤኪንግ ፓውደርን to cure bee stings and ant bites that are acidic in nature. ንብ ሲነድፈን ወይም ደግሞ አንዳንድ ጉንዳኖች ሲነድፉን አሲድ የሆነ ነገር ነው የሚረጩብን። ያ አሲድ በጣም ፔንፉል ነው። ያንን ለመቀነስ ምን እንጠቀማለን? ቤኪንግ ፓውደር እናደርግበታለን። ቤኪንግ ፓውደር ሪአክት ያደርጋል ከዚህ ነገር ጋር አልካሊን ስለሆነ የአሲዲቲውን ሪአክት በማድረግ ኒውትራላይዝ ያደርገዋል። ኒውትራላይዜሽን ኢን አግሪካልቸር በግብርና ላይ ኒውትራላይዜሽን አለ። አሲዲክ ሶይል ወይም አሲዳማ መሬትን በኖራ ማከም ሲባል ሰምታችሁ ሊሆን ታውቃላችሁ። አሲድ ሶይል is treated with powdered lime, calcium oxide, limestone, ካልሲየም ካርቦኔት ኦር ashes of burnt wood በአመድ ወይም በኖራ
አሲዳማ አፈር ይታከማል ማለት አሲዲቲውን እንዲቀንስ ወይም ኒውትራላይዝ እንዲሆን ያደርጉታል ማለት ነው። ቤዝ እናደርግበትና ከቤዙ ጋር ሪያክት አድርጎ አሲዲቲው ይቀንሳል ማለት ነው። አሲዲክ ጋዝ ፍሮም ዘ ዲኮምፖዚሽን ኦፍ ኮምፖስት ኒውትራላይዝ ዘ አልካሊስ ኢን ቤዚክ ሶይል። ከአሲዲክ ጋሶች ከማዳበሪያ ውስጥ ሪሊዝ የሚደረጉት ደግሞ መሬቱ አልካሊስ ከሆነ በብዛት ቤዛ